ሰላም ሰላም። ምንድን ይዘልን የመጣው? ልዩ ታለንት ነው ይዤላችሁ የመጣሁት እኮ። በምንድን ነው የምትወዳደር? ሰርፕራይዝ ነው እሱ እንኳን። እሺ ቀጥል። ኧረ ተው አንተ ልጅ ተው ተው፣ በኋላ ይቆጭሃል። ይሄ እድሜ ሲያልፍ መስሪያ እድሜ አሁን ነው፣ የምትሰራበት እድሜ አሁን ነው። በኋላ ይቆጭሃል። ተው። እኛም እንዳንተ ነበር ፊን የሚያደርገን። አሁን ላይ ግን ቆጭቶ ተው። ኧረ ተው አንተ ልጅ ተው። ይበቃል። ምንድን ነው ወንድሜ? ተክሳስ። በተክሳስ ነው የምትወዳደረው? ወድቀሃል። ተክሳስ አናወዳደርም እንዴ? አይቻልም። እሺ ሌላ አለኝ። እሺ ሌሎች ተወዳዳሪዎች እኮ እየጠበቁ ነው። ለምንድን ነው የምትቀልደው? ኧረ በእናታችሁ አንድ ድል ብቻ ስንት ሀገር አቋርጬ ነው የመጣሁት። የቀየው ሰው ምን ይለኛል? እሺ ምንድን ነው የምትጠቀመው? ዘፈን ቀጥል። እሺ ቶሎ። እሺ አልገባውም መሰለኝ። ይኸውልህ ወንድሜ በዘፈን መወዳደር ማለት ሰው አሳምሮ የዘፈነውን መተህ መክፈት እኮ አይደለም፣ በራስህ በጉሮሮ መስፈን ነው። ቆንጆ ዘፈን አይደል እንዴ? አሪፍ ዘፈንማ ነው። ዘፈኑ እኮ እናውቀዋለን። ወይንዬ የሚለው የአቤል ዘፈን አይደል እንዴ? በደንብ እናውቀዋለን እኮ። ግን መወዳደር የምትችለው በራስህ ጉሮሮ ራስህ እያዜምክ ነው። ለማንኛውም ዘፈኑ አልፏል። አንተ ወድቀሃል። እሺ አንዴ መጨረሻ እድል። ወድቀሃል። ኧረ በጋ ምናቁጣለን። ኧረ በእናታችሁ ይሄ የመጨረሻ እድል ነው። እርግጠኛ የሆንክበትን ነገር አቅርብልን። ምንድን ነው የምታቀርበው? ውዝዋዜ በኩንጉ ፉ ተከሽኑ እዚህ ጊዜ